ሰውየው ሰውነቱ እየቀነሰ መምጣቱን ማስተዋል ጀመረ። የጋብቻ ቀለበቱ ድንገት ከእጁ ላይ ወጥቶ መሬት ወደቀ። ቁመቱ ራሱ እየቀነሰ ከሚስቱ እኩል ሆኖ ነበር። ፖል ነገሩን ከቁም ነገር አልወሰደውም ነበር፣ ግን ጊዜ እየሄደ በመጣ ቁጥር እያነሰ ነበር የመጣው። በመጨረሻም አንሶ ከቢምቢ እኩል ሆነ። ሸረሪትና ቤት ውስጥ ያሉ ትላትሎች ደግሞ አስፈሪ አውሬ የሆኑበት ጀመር። ፖል ሰውነቱ እየቀነሰ እንደሆነ ካስተዋለ በኋላ ለሕክምና ሆስፒታል ራሱ ሄዶ ነበር፣ ግን ምንም ነገር አልተገኘበትም ነበር። ደም ውስጥም ምንም አልተገኘም። አጥንቱም ደህና ነበር። ሕክምናው ምንም ለውጥ ስላላመጣለትና ለሕክምና የሚያወጣው ገንዘብ ስለከበደው ሕክምናውን አቋረጠ። ከዛም ብዙም ሳይቆይ ቤት ውስጥ ካለችው ድመት እኩል ሆነ። የፖል ሚስትም ለፖል ደህንነት ብላ ድመቷን ከቤት አባረረቻት። ሚስቴቷ ቤቱን ለመሸጥ ፈልጋ ለጎረቤቶቿ ባሏ እንደሞተ ነገረቻቸው። ይሄ ነገር ደግሞ ፖልን በጣም ያናድደው ጀመር። ሚስቴቷ ባሏን እንደ ኖርማል ሰው ማየት አቁማ ነበር። ፖልም ምንም አማራጭ ስላልነበረው ኑሮውን መኖር ቀጠለ። ግን ቀናት እያለፉ በመጡ ቁጥር ፖል የባሰ እያነሰ መጣ። ከዛም የልጁ የአሻንጉሊት ቤት ውስጥ መኖር ጀመረ። መጀመሪያ አካባቢ ፖል በጣም ደስ ብሎት ነበር፣ ምክንያቱም ስራ መሄድ አይጠበቅበትም እና ከልጁ ጋር ቀኑ ሙሉ አብሮ ይውላል። በዚህ በኩል ደግሞ ሚስቱ አብሯት እንዲተኛ አልፈቀደችለትም ነበር። ድንገት ስገላበጥ ልገለው እችላለሁ ብላ ትፈራ ነበር። በሚቀጥለው ቀን አሳ ማጥመጃ ላይ ገመድ አስሮ ወደ አልጋው ላይ ለመውጣት ሊሞክር ነበር፣ ግን ድንገት ድመታቸው ከውጪ እየጮኸች በሩ መታገል ጀመረች። በብዙ ትግልም በሩ ተከፈተላትና ወደ ቤት ገባች። ይህንን ሲያይ ፖል በጣም ደንግጦ ያልበው ጀመር፣ ምክንያቱም በፖል አይን ድመቷ እጅግ በጣም ትልቅ እንስሳ ናት። ሮጦ ሊያመልጣት ሞከረ፣ ግን የአሳ ማጥመጃው እግሩን ወጋው። ይህን ስታይ ድመቷ ፖልን ልታጠምደው መዘጋጀት ጀመረች። ፖልም ራሱን ለማዳን አጠገቡ ያለ መርፌ ያነሳና ዞሮ መሮጥ ጀመረ፣ ግን የሱ ፍጥነት ከድመቷ ፍጥነት ጋር አይወዳደርም ነበር። ድመቷም ከኋላው ደረሰችበት። ፖልም ድመቷን አመልጣለሁ ብሎ ሲሽሎኮለክ ድንገት ተንሸራቶ በአንድ ቀዳዳ በኩል ወደ ምድር ቤት ወደቀ። ሚስቱም ቤት ውስጥ ፈልጋ ስላጣችው ጮክ ብላ ተጠራው ጀመር። እሱም ስሟን እየጠራ ያለበትን ሊነግራት ቢሞክርም ሰውነቱ ስላነሰ ድምጹም እንደዛው አይሰማም ነበርና ሚስቱን ልትሰማው አልቻለችም። ከዛ ግን አባራት የነበረችው ድመት ተመልሳ እንደመጣች ስታይ የሆነ መጥፎ ነገር እንደተፈጠረ ገባት። እየመሸ ሲመጣና ሁሉም ነገር ጸጥ ሲል ፖል የተቀደደ ጨርቅ አግኝቶ እሱን ለብሶ ሌሊቱን ለማሳለፍ ወሰነ። በሚቀጥለው ቀን ፖል የልጁን ድምጽ ሰምቶ ነቃ። ይህም ነገር ተስፋ ሰጠውና የልጁን አቴንሽን ለማግኘት የተሰበረ ቾክ አግኝቶ የምድር ቤቱ በርጋ ስሙን ጻፈ። እሱን እንደጨረሰ በረሃብ ሆዱ ይጮ ጀመር። የሚበላ ነገር ፍለጋ ምድር ቤቱን ይዞር ጀመር። ከዛም ሚስቱ አይጥ ለማጥመድ ያስቀመጠችውን ምግብ አንድ ጥግ ላይ አገኘ። ወጥመዱ ላይ ትልቅ ቺዝ ነበር። ከዛም ወጥመዱ ላይ መርፌውን በኃይል ወረወረበት። ወጥመዱን ከተዘጋ በኋላ የተራበው ፖል ምግብ መብላት ጀመረ። ከዛ ትልቅ ሸረሪት ከኋላው መጣበት። ምድር ቤቱ በሸረሪት የተሞላ ስለነበር ፖል ሴፍ የሆነ ቦታ ፍለጋ ከዛ ምድር ቤት ለመውጣት ወሰነ። እዛው ምድር ቤት ውስጥ አንድ ካርቶን አገኘ። ከዛም በውሃ አረጠበውና ቀዳዳ ሰራለት። ከገባም በኋላ ቀዳዳውን ሸፍኖ ሌሊቱን በሰላም ተኝቶ አደረ። ብዙ ቀናቶች ካለፉ በኋላ ላይኛው ቤት ሚስቱም ልጁም ሲንቀሳቀሱ መስማት አቆመ። ሚስቱና ልጁ መሞቱን እንዳመኑ ገባው። ከዛ ጊዜ በኋላ ፖል የወይን ጠርሙስ እየበሳ በቀዳዳው የሚፈሰውን ወይን እየጠጣ በስካር ሀዘኑን ለመርሳት ይሞክር ጀመር። የሚያስፈራው ነገር ግን ሰውነቱ ከዚህ በላይም እያነሰ መምጣት ጀመረ። ከሸረሪቶቹ እጅግ በጣም ትንሽ ከመሆኑ በፊት ሸረሪቶቹን በሙሉ ገድለው ለመጨረስ ወሰነ። ከሸረሪቱ ጋርም ሊጣላ ሲል ድንገት የያዘው መርፌ ወደቀበት። ፖል በድንጋጤ ድንገት አዳልጦት የአሳ ገንዳ ውስጥ ገባ። በድንጋጤ ምን እንደሚያደርግ ግራ ገብቶት ነበር። ያቺ ትንሽዬ አሳ ከፖል ጋር ስትነጻጸር እጅግ በጣም ትልቅ ነበረች። እንደ ዕድል ሆኖ ግን ገንዳ ውስጥ የነበሩት አሳዎች ጎልድ ፊሽ ብቻ ነበሩ። እነሱ ደግሞ ጥቃት የሚያደርሱ አሳዎች አልነበሩም። በዚህ ምክንያት ፖል ህይወቱን ማዳን ቻለ። የምድር ቤቱ በሸረሪቶች የተሞላ ስለሆነ ሸረሪቶቹ ድንገት አጠገቡ ከመጡ ሊከድንባቸው የሃይላንድ ክዳን ይዞ መዞር ጀመረ። ግን ሸረሪቱ ፖል የያዘውን ክዳን ሲያይ ጭራሽ ሊጠጋው አልፈለገም። ከዛም ቀስ ብሎ ሸረሪቱ ወደ ፖል መጠጋት ጀመረ። ፖልም መርፌውን ከጎኑ አወጣና ሊፋለም ይዘጋጅ ጀመር። ግን ሸረሪቱን እንደማያሸንፍ ሲገባው ነፍሱን ለማዳን መሮጥ ጀመረ። ከዛም አንድ ጥግ ላይ ሄዶ ተደበቀ። ሸረሪቱ ግን ከኋላ እየተከተለ በመጨረሻም ያዘው። ነፍሱን ለማዳን ብዙ ከታገለው በኋላ የተሰበረች እንጨት መሬት ላይ ያገኘና አንስቶ የሸረሪቱን ጭንቅላት ወጋው። ከዛ ሸረሪቱ አምልጦ ሄደ። ችግሩ ግን እዚህ ምድር ቤት አንድ ሸረሪት ብቻ አልነበረም የነበረው። ራሱንም ለመከላከል የተቀዳደዱ ካርቶኖች ሰበሰበ። ከዛም ክብሪት አገኘና ክብሪቱን ለማንደድ ይሞክር ጀመር። ግን ጠንካራ ስላልነበር እሳት መፍጠር አልቻለም ነበር። ምንም ያህል ቢሞክርም እሳት ሊፈጥር አልቻለም። ግን ፖል በጭራሽ ተስፋ መቁረጥ አልፈለገም ነበር። ከብዙ የተበላሹ ሙከራዎች በኋላም አንድ ክብሪት ለኮሰ። እሳቱንም ካያያዘ በኋላ ፖል ትንሽ ተረጋጋ። ግን ቀናቶች እየሄዱ በመጡ ቁጥር የፖል ሰውነት እያነሰ ከጉንዳን እኩል ሆነ። አንድ ቀንም ከላይኛው ክፍል የኮቴ ድምጽ ሲሰማ ፖል እየሮጠ ወደ ደረጃው ጋር ተጠጋ። ከሰሙኝ ብሎ በኃይል ይጮህም ጀመር። ግን ሰውነቱ በጣም ትንሽ ስለነበር ከቢምቢ የተሻለ ድምጽ እንኳን አያወጣም ነበር።
ሰው ሊሰማው የማይችል ድምጽ ነበር የሚያወጣው። እናም ምድር ቤት የገባው ሰውዬ ሳያየው ረግጦ ሊገለው ነበር። ከዛም ፖል ሰውዬው ቤት የሚያሻሽጥ ደላላ መሆኑ ገባው። ፖል በድንገት ምድር ቤት ውስጥ ከገባ በኋላ ሚስቱ ቤቱን ሸጠዋለች። ፖልም ምድር ቤት ውስጥ የነበረው አሳ መሞቱን ሲያይ እጅግ በጣም አዘነ። እሱም ተስፋ እንደሌለው ማሰብ ጀመረ። እንደ አሳው በረሃብ የሚሞት መስሎት ነበር። ፖልም በዛ ነገር አዝኖ ቁጭ ብሎ እያለ አንድ ቢንቢ ባጠገቡ እየጮኸች ስታልፍ አያት። ከዛም በመስኮቱ በኩል ዘና ብላ ስትወጣ አያት። ፖልም ከዚያ አደገኛ ቦታ መውጣት ከፈለገ ሊወጣ የሚችልበት ብቸኛው መንገድ ይሄ መስኮት እንደሆነ ገባው። ፖል ሰውነቱ እጅግ በጣም ትንሽ ስለነበረ በጠረጴዛው በኩል ወደ ላይ መውጣት ለሱ በጣም አዳጋች ሆኖበት ነበር። ከብዙ ሰዓታት ትግል በኋላም በስተመጨረሻ የጠረጴዛው ጫፍ ላይ ደረሰ። ግን ደግሞ አሁንም ሌላ ችግር ገጠመው። ከጠረጴዛው ወደ መስኮቱ የሚሻገርበት ምንም መንገድ አልነበረው። እናም ከወደቀ እንደሚሞት በራሱ ፈርዶ ሊዘል አሰበ። ከዛም ወደ ኋላ ተንደርድሮ ወደፊት በኃይል መሮጥ ጀመረ። እንደ ድል ሆኖም ከጠረጴዛው ላይ ዘሎ ወደ ድንጋዩ መሻገር ቻለ። ከዛም ወደ መስኮቱ እየሄደ ያለ ትልቅ የሸረሪት ድር ከፊት ለፊቱ ገጠመው። ድሩ ላይ ደግሞ ሸረሪትም ነበር። ፖልም ከሸረሪቱ ጋር የሚጣላበት አቅም ስላልነበረው ሸረሪቱ ሳያየው ቀስ ብሎ ለማለፍ መሞከር ጀመረ። ግን ምንም ያህል ሸረሪቱ እንዳያየው ቢጠነቀቅም ሸረሪቱ ግን አየው። ምንም ተስፋ እንደሌለው ያወቀው ፖል ቆሞ ሸረሪቱን ሲጠብቀው አንድ ቢንቢ የሸረሪቱ ድር ጠልፏት ስትወራጭ ሸረሪቱ አያት። ከዛም ሸረሪቱ ወደ ፖል መሄዱን ትቶ ቢንቢዋን ሊበላ ወደሷ ሄደ። ፖልም ይህን አጋጣሚ ተጠቅሞ በፍጥነት ከዛ ቦታ አመለጠ። ከብዙ ፈተናዎች በኋላም ፖል መስኮቱ ጋር ደረሰ። ግን የሽቦ ቀዳዳዎች ፖልን የሚያሳልፉት አልነበሩ። ግን አሁንም ሰውነቱ እየቀነሰ ስለነበረ ሌሊቱን እዛው አሳልፎ ጠዋት ላይ ለመውጣት አሰበ እና እዛው መስኮት ላይ እንቅልፍ ወሰደው። ጠዋት ላይ እግሩን የሆነ ህመም ሲያመው ነቃ። ደንግጦም ሲነሳ ጉንዳን እግሩን ቆንጥጦት ነበር። ጉንዳን ብቻ ሳይሆን ሸረሪቱን መጥቶበት ነበር። ከዛም ሰውነቱ ቀንሶ ስለነበር ፖል ቶሎ ብሎ በቀዳዳው በኩል ወጣ። ፖልም ከሸረሪት ስጋት ነፃ ወጣ። ፖል ሚስቱና ልጁ የት እንዳሉ አያውቅም። እናም ደግሞ እንደማያያቸውም ያውቃል። ፖልም ይህንን እውነት አምኖ ተቀብሎ እዚህ ሳር ውስጥ የሚገጥመውን ፈተና እያለፈ ህይወቱን መኖር ቀጠለ። ፊልማችንም በዚህ ያበቃል።